ሰላም ውድ የተከበራችሁና የተወደዳችሁ የኔትራል ቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? አውቃለሁ ጠፍቻለሁ። ከዚህ በኋላ ላለመጥፋት እሞክራለሁ። ከዚህ በፊት ቤተሰብ የነበራችሁ ወይንም የኔትራል ቲዩብ ቻናል ሜምበር የሆናችሁ ቪዲዮን ከመጀመራችሁ በፊት ፕሊዝ ላይክ በተኗን ተጫኑልኝ እና ሰብስክራይብ ያደረጋችሁ ለወዳጅ ጓደኞቻችሁ ሼር ብታደርጉ ደስ ይለኛል። አዲስ የሆናችሁ ደግሞ ድንገት ቪአይፒ ፔጃችሁ ላይ መጥቼ ያገኛችሁኝ ሰዎች ከሆናችሁ የኔትራል ቲዩብ ቻናል ቤተሰብ እንድትሆኑ እጋብዛችኋለሁ። አስተማሪ ነገሮችን ታገኙበታላችሁ ብዬ አስባለሁ። ዛሬም ጥሩና ይጠቅማችኋል ብዬ ያሰብኩትን ትንሽ ቁም ነገር ያስጨብጣችኋል ብዬ ያሰብኩትን ሀሳብ ይዤላችሁ መጥቻለሁ። ወደ ቪዲዮ እንግባ። ያመጣሁት ርዕስ ምንድነው? choosing what truly matters። በጣም አስፈላጊ የሆኑ ነገሮችን ብቻ መምረጥ። በህይወታችን በጣም ብዙ የማያስፈልጉና ዝም ብለን የህይወት መንገዳችን ውስጥ የምናስገባቸው አስገብተን ደግሞ እክል የሚሆኑብን ብዙ ነገሮች አሉ። choosing what truly matters ማለት አስፈላጊ የሆኑ ነገሮችን መምረጥ ማለት ነው። ይሄ ታይትል ከምን ጋር ነው ሞር አላይን የሚሆነው? ቃላት ስንጠቃ እንለዋለን ነው። እንደዛ ብላችሁ አትውሰዱ። አክቹሊ ዲፋይን እንድናደርገው እምቢ ማለት ባውንደሪ፣ ለራሳችን ክሊር የሆነ ባውንደሪ ማበጀት ማለት ነው። ይሄ ክሊር የሆነ ባውንደሪ ምንድነው ዲፋይን የሚያደርገው? አንድ ነገር የኛ ፐርሰናሊቲ እንዳልሆነ፣ ያ ነገር እኛን የሚጠቁም እንዳልሆነ መናገራችን ነው። ክሊር የሆነ ባውንደሪ ኦሬዲ ሴት ካረግን ማንም ሰው ይሄንን ገደብ እንዳልፍ ካለፈ he is doing the wrong thing ማለት ነው አይደለ? ያንን መስመር እንዳልፍ እኛንም ዲስሪስፔክት እንዳያደርገን ያ ሰው እንዲያውቀው አድርገን ክሊር የሆነ ባውንደሪ ልናበጅ ይገባል። ያ ማለት ሩድ መሆን ወይንም ሰልፊሽ መሆን በቃ እኔ ብቻ ማለት አይደለም። የራሳችንን ጊዜ፣ ኃይል እና ሰላም ለመጠበቅ ይጠቅመናል። ለምሳሌ አንድ ሰው የሆነ እኛ ሴት ያደረግነውን ባውንደሪ ክሮስ አደረገ እንበል። የዛን ታይም ምንድነው የሚፈጠረው? ውስጣችን ጥያቄ ይፈጠራል። እንደዚህ አይነት ጥያቄዎች ደግሞ ሲፈጠሩ ሰላማችንን እናጣለን አይደለ? ይሄ ሰው ደግሞ ያንን ባውንደሪ ክሮስ አድርጎ እኛ ያን ነገር ለማስተካከል አላስፈላጊ ጊዜያችንን ዌስት እናደርጋለን። ጊዜ ውስጥ ደግሞ ምን አለ? ኃይል አለ። ኢነርጂያችንን ሉዝ እናደርጋለን ምንም አስፈላጊ ባልሆነ ነገር ላይ። ስለዚህ የሁሉ ነገር የሁሉ ዳሜጅ ከመፈጠሩ በፊት ምንድነው ማድረግ ያለብን? ክሊር የሆነ ባውንደሪ ሴት ማድረግ አለብን። ካለስ ምንም ጥያቄ የለውም። ለምንድነው ሁሌ እሺ የምንለው? ብዙ ጊዜ ለምንድነው እምቢ ማንለው? ይሄንን ጥያቄ ለመመለስ ሶሻል ላይፋችንን ዞር ብለን መመልከት እንችላለን። ማለት አብዛኞቻችን እኔንም ጨምሮ በሰው ሚስ አንደርስቱድ ላለመደረግ፣ በሰው ጄጅድ ላለመደረግ ወይም ደግሞ ሰውን ላለማሳዘን ብለን ምን እናደርጋለን? የማንፈልገውን ነገር እሺ እንላለን። እሺ አለን ማለት የማንፈልገውን ነገር እሺ እናድርገዋለን እያልን ነው። አስባችሁታል? እናንተን የማይገልጽ ነገር፣ ውስጣችሁ ያላመነበትን ነገር ግን የምትጠየቁበትን ነገር ፈቅዳችሁ ወደ ህይወታችሁ ያስገባችሁ ነው። ፈቅዳችሁ ልታደርጉት እየወሰናችሁ ነው። that is why እኛ ክሊር የሆነ ባውንደሪ ሊኖረን የሚገባው። ይህ ከሌለን ሰው አልፎ ጥያቄ ይጠይቀናል። ሰው አልፎ የሆነ ነገር እንድናደርግ ሊያስገድደን ይችላል። ስለዚህ ሰው የማያልፈውን መስመር ልንዘረጋ ይገባል። ለምንድነው እምቢ ማለትን መልመድ ያለብን? የመጀመሪያው ምክንያት ነው ብዬ የምጠቅሰው ምንድነው? ሰዎች ለእኛ ያላቸውን አመለካከት ትክክለኛ ለማድረግ እና ቅድም እንዳልኳችሁ ሪስፔክት ይኖራቸዋል። አሁን ስለኛ አትሊስት የሆነ አይነት ነገር ኢንፎርሜሽን ካላቸው ወይንም ባህሪያችንን ወይንም ደግሞ ባውንደሪያችንን ግልጽ አድርገን ካሳወቀን ኢቨን እዛ ውስጥ እኛን አይጋብዙንም። ገባችሁ አይደለ? ይጠነቀቃሉ ራሳቸው ስለሚያውቁት። የመጀመሪያ ይሄ ነው፣ ራሳችንን ክብራችንን ለመጠበቅ። ሌላው ደግሞ ጊዜያችን ባይዜ በጣም ፕሪሺየስ ነው። ጊዜ አንድ ከሄደ የሚመለስ ነገር አይደለም፣ ልናካክሰው አንችልም። ስለዚህ ምንድነው ማድረግ ያለብን? ጊዜያችንን ለመቆጠብ
ጊዜያችንን በአግባቡ ለመጠቀም we should do the same thing. Another thing is that it helps us to focus on what truly aligns with our goal. So ወደ ራሳችን ዓላማ ወደሚመራን ነገር ላይ ፎከስ እንድናደርግ ያደርገናል። ሌላ ቦታ ፎከሳችን ብትንትን አድርገን በሌሎች ጥያቄዎች ጊዜያችንን ብክን እንዳናደርግ ይጠቅመናል። እንዴት ነው እምቢ ማለት የምንችለው? እምቢ ለማለት ግዴታ ብዙ ነገሮችን ለዛ ሰው ኤክስፕሌን ማድረግ አይጠበቅብንም፣ ወይንም ደግሞ ያን ነገር ስላላደረግን የጊልቲ ስሜት ሊሰማን አይገባም። ምክንያቱም እምቢ ማለት የራሳችንን አመለካከት ወይንም እኛ ስለዛ ነገር ስላለን አስተሳሰብ ይገልጻል እንጂ it doesn't mean that ከሰውየው ጋር ፐርሰናል የሆነ ነገር ስላለን ምናምን አይደለም። ሶ እምቢ ለማለት በቀላል ወይ ልንገራችሁ። እምቢ ለማለት መጀመሪያ አፕሪሺየት ማድረግ ያንን ሰው ሀሳብ መልካም ነው፣ ያሰብከው ነገር ጥሩ ሆኖ ሳለ ነገር ግን ይሄ ነገር ከኔ ጋር አይሄድም፣ በጣም ግሬስፉል በሆነና ትህትናን በተላበሰ መልኩ ነው ኤክስፕሬስ የምታደርጉት፣ ልክ እንደዚህ ስትገልጹት። ሌላው ደግሞ በጣም ይቅርታ ባደርግ ደስ ይለኝ ነበር፣ ነገር ግን ይሄ ከኔ አመለካከት ጋር ፈጽሞ የሚሄድ ነገር አይደለም። ሰውየውም አይከፋም፣ እናንተም ደግሞ ከራሳችሁ አመለካከት ዝንፍ አትሉ። ወይም ደግሞ ይሄ ነገር ጊዜው አይደለም፣ ጊዜው ገና ነው ብላችሁ መናገር። So there are a lot of ways to say no, but the thing is that you should be aware that ይሄ ነገር እናንተ ማድረግ የማትፈልጉት ነገር እንደሆነ እርግጠኛ ከሆናችሁ ሀሳባችሁን በሚገባ በትክክል ኤክስፕሬስ ማድረግ ያለባችሁ። So when we say what's the power of saying no? አንደኛ ሰላማችንን እንጠብቃለን። ማድረግ ያለብን ነገሮች ላይ ፎከስ እናደርጋለን። There is a lot of use, by the way. So we should say no to the thing that not express us. የራሳችሁ የሆነ ፕላን አላችሁ እንበል፣ ላይክ ስራ ለመስራት አቅዳችኋል። So ኦሬዲ አቅዳችሁ ያንን ታይም በምትጠብቁበት ሰዓት የሆነ ሰው ይመጣና ያንን ፕላን የሚሰርዝ አይነት ሀሳብ ያመጣላችኋል። ምንድነው የምታደርጉት? which is not that much urgent ኬዙ ብለን እናስብ። so ጊዜያችሁን ዌስት ታደርጋላችሁ ያንን የሰውየውን ፍላጎት በማድረግ ኦር የራሳችሁ ስራ ላይ ፎከስ ታደርጋላችሁ። at that time you should say no። በቃ things are like that። በጣም ኢዚ አይደለ? የሆነ እቅድ አለኝ እና ከዛ በኋላ ወይም ደግሞ ለሌላ ቀን እናስተላልፈው ብላችሁ ሀሳባችሁን በደንብ በትክክል ኤክስፕሬስ ማድረግ አለባችሁ። ያንን ታይም ለዛ ሰው ብላችሁ መቀየር የለባችሁ። that is not the right thing. So you should be loyal like this for yourself. I believe in this. እናንተን ሙድ የሚያበላሽ ወይንም ስሜታችሁን በቃ ከስራ ፍላጎት ውጪ የሚያደርግ ነገር ገጠማችሁ፣ ለስንፍናችሁ እጃችሁን ትሰጣላችሁ ወይም ደግሞ ነው በጭራሽ ለስንፍና እጄን አልሰጥም፣ ስራዬን እሰራለሁ። it's not about the temporary things። ፎከስ ማድረግ ያለብኝ እኔ ፐርማነንት ቼንጅ ማመጣው ነገር ላይ ነው እንጂ እዚህ ጋር ቴምፖራሪ ስሜቴ ስለተጎዳው የሆነ ነገር ስላስከፋኝ ብዬ ትልቁን ነገሬን ሉዝ ማድረግ የለብኝም። ሶ በዚህ ልክ ነገሮችን እያንዳንዱ ዲሲዥናችሁን እያሰባችሁ መሄድ አለባችሁ ብዬ አስባለሁ። ሶ thank you for listening። ስላዳመጣችሁኝ እጅግ በጣም አድርጌ አመሰግናለሁ። እስከ ቪዲዮ መጨረሻ የቆያችሁኝ ሰዎች ደግሞ እጅግ በጣም አድርጌ ላመሰግናችሁ እወዳለሁ። ምክንያቱም ቪዲዮውን ጨርሶ የሚያይልኝ ሰው ነው ሞር ኦፍ ቪዲዮ ሪች አውት እንዲያደርግ የሚጠቅመኝና ሶ ኪፕ ኢት አፕ ለማለት ሞክራለሁ። thank you, love you all። ሰብስክራይብ ያደረጋችሁ ይሄንን ዩቲዩብ ቻናል ጠቃሚ ሆኖ ካገኛችሁ ፕሊዝ ሰብስክራይብ ያደረጋችሁ ሜምበር ብትሆኑ ደስ ይለኛል።
ሰው በሌላ ቪዲዮ በሌላ ርዕስ በሌላ ቀን እስከምንገናኝ ድረስ ቸር ሰንብቱልኝ። ወዳችኋለሁ። ቻው